አይ ጋይስ የምርም ዩቲናስ ትችላለች። በነገራችን ላይ ብዙ ሰዎች የምርም ትችላለች ጀግና ናት። በቲክቶክ ዓለምም ትልቅ አሻራ ካሰረፉ ሰዎች መካከል ቀዳሚ ነች ሲሉ ይደመጣሉ። ዩቲናስ ሰሞኑን የሰራቻቸው የተለያዩ ተከታታይ ድራማዎች ብዙዎችን ያነጋገረ ጉዳይ ሆኗል። ከዚህ በፊትም የተለያዩ አዋርዶችን በተለይም ደግሞ አህጉር አቀፍ ደረጃ ማግኘቷም ይገባታል እያሉ ሰዎቹ ስለ ችሎታዋ እንዲያደንቁም አድርጋለች። እየገባችሁ ቪዲዮቹን ተመልከቷቸው። እንዴትስ አያችኋቸው? ዩቲናስ የተሰጣት አዋርድና የምርም የተሰጣት የታለንት ክሬዲት ይገባታል ብላችሁ ታስባላችሁ? ያሳባችሁን ኮሜንት ላይ አስቀምጡልኝ። እቺ ሴት በጣም ታሳዝናለች። ፈረንጅ ናት፣ ነገር ግን ኢትዮጵያዊት። የሀበሻ ወንድ አታግቢ ያለችኝ እናቴ ፈረንጅ ባገባ ኑሮ ተጎዳው ስትል ትደመጣለች። የሀበሻ ወንዶች የሳቱት ፈረንጆቹ ላይ ያለ የባልነት ኳሊቲ ምንድነው ብላችሁ ታስባላችሁ? የሚያሳዝነው ነገር ልጅቷ የ30 ዓመትና የአንድ ልጅ እናት ስትሆን ልጇ የልብ ህመምተኛ ነው። የልጇ አባት ሀበሻው ባሏም ልጇን እንዳላመናትና ጥሏት እንደጠፋ በ18 ዓመቷ ያወጣችውን እናቷ ያጠራቀመችላትን ገንዘብ ካዘና ሰብሮ ይዞባት እንደሄደም ትናገራለች። በጣም የሚያሳዝነው ነገር አሁን ላይ እየለመነችና እርዳታ እየጠየቀች የምትተዳደር ሲሆን እርዱኝ፣ ልጄን አሳክሙልኝ ስትልም ትደመጣለች። እስኪ ሀበሻ ወንዶች ማስተካከል ያለባቸው ምንድነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። እንደዚህ አይነት ውርደት ፈጣሪ ይጠብቃችሁ። ባሏ ሲማግጥ እጅ ከፍንጅ የያዘችው ሴት እንደምትመለከቷት በሩን ቀጥቅጣ ልትገለው ነው። ለማንኛውም በሩን ሳይሆን እሱን ፈንክቹ ሲሉ የተደመጡ ኮሜንታተሮችን አይቻል። እንደምትመለከቱት ናውጣ ንውጡ እያለች በሩን እየቀጠቀጠችው ነው የሚገኘው። ለማንኛውም እነሱ አሸሸ ገዳም እያሉ ነው። ውስጥ ላይ እንግዲህ አልጋ ላይ ጨዋታ ላይ ናቸው። የሚሰሙ አይመስለኝም። በዚህ ልክ ሚስቱንና ልጅ ያዘለችለትን አራስ ሚስቱን ትቶ ሌላ ሴት ጋር ሊማግጥ እንዴት ሊሄድ ይቻለ? እስኪ ሀሳባችሁን አስቀምጡ። ለማንኛውም ግን ከሷ ምን ቢያጣ ነው? በእናት ግን ወንድ ሆናችሁ ሚስታችሁ ጋር ልትማግጡ የምትሄዱ ወንዶች ምናችሁን ነው የሚያማችሁ? አልዋሻችሁም። መረጃው የትናንት ነው፣ ነገር ግን መናገር ስላለብኝ ነው። ወጥሮኛል። ኤሎን ማስክ $1 ትሪሊየን በማፍራት የዓለማችን የመጀመሪያው ሰው ሆኗል። የሚገርመው ይህ ብቻ እንዳይመስላችሁ የተወለደባትን ሳውዝ አፍሪካን በ2 እጥፍ በመብለጥ ብቻውን እጅግ የሚያስደምም ታሪክን ሰርቷል። የኤሎን ማስክ ንብረት የኢትዮጵያን ጂዲፒ በ7 እጥፍ እንደሚበልጥና ከ8 ቢሊዮን በላይ የሆነውን የዓለም ሕዝብ 20 ሺህ ብር ቢያካፍል ገንዘቡ አያልቅም ተብሏል። ይህ በጣም የሚገርምና የማይታመን ታሪክ ነው። በነገራችን ላይ በዚህ አካሄድ ኤሎን ማስክ የት ይደርሳል? ወንድና የሰው ልጅ ልዩነቱ በዚህ ልክ የሰፋው ሐሳባችሁን እስኪ ኮሜንት ላይ አስቀምጡልኝ። 2018 እውነትም ትክክል አይደለም ሊያስብል የሚችል ነገር ነው የምነግራችሁ። የሰዎችን አይነ ምድር እየሰበሰበ ከቤት ውጭ ሲያከማች የነበረው ወጣት በጎረቤቶቹ ቅሬታ አቅራቢነት ለ2 ሳምንት እንደተቀጣ ተገልጿል። በሰሜን ናይጄሪያ የሚገኘው ይህ ወጣት የሰዎችን አይነ ምድር ለገበሬዎቹ ሰብስቦ ለማዳበሪያነት ሊሸጥ የነበረ ሲሆን አሁን ግን በጎረቤቶቹ ቅሬታ አቅራቢነት ለ2 ሳምንት የተቀጣና እንዲሁም ደግሞ የ1000 ናይራን ወይም ደግሞ $74 ቅጣት እንደተጣለበት ተገልጿል። ወጣቱ ለቅጣት የተዳረገው ሰዎችን ችላ በማለትና ጎረቤቶቹን አደጋ ላይ የሚጥል ነገር በማድረጉ እንደሆነም ታውቋል። ጉዳዩ እንዴት ተመለከታችሁት?